በተወካዮች ምክር ቤት አሸባሪ በሚል የተሰየመው ህዝባዊ ወያኔ ሓርነት ትግራይ ህወሓትና ተባባሪዎቹ ጤና ሚኒስቴር ወረራ በፈጸመባቸው ባላቸው አካባቢዎች ከ1000 በላይ የጤና ተቋማት በመዝረፍ ማውደማቸውን ዛሬ አስታወቀም። በሰሜን ኢትዮጵያ እየተስፋፋ በመጣው ጦርነት ምክንያት አፋር ክልል ውስጥ የተፈናቃይ ተረጂዎች ቁጥር እየጨመረ መምጣቱን ባለስልጣናት ገለጡ። ጦርነቱ ተስፋፍቶና ተባብሶ በቀጠለባቸው ባለፉት 3 ሳምንታት በአፋር የተፈናቃዮች ቁጥር ወደ 300 ሺህ ማሻቀቡንም ተናግሯል። የኢትዮጵያ አየር ክልል ደህንነቱ የተጠበቀና አስተማማኝ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዛሬ አስታወቀ። የአዲስ አበባ ዓለም አቀፍ አውሮፕላን ጣቢያን ጨምሮ በኢትዮጵያ አየር ክልል የሚደረጉ በረራዎች አስተማማኝና ደህንነታቸው የተጠበቀ መሆኑን ባለስልጣን መስሪያ ቤቱ በድረገጹ ገልጧል። ዜናው በዝርዝር በተወካዮች ምክር ቤት አሸባሪ በሚል የተሰየመው ህዝባዊ ወያኔ ሓርነት ትግራይ ህወሓትና ተባባሪዎቹ ጤና ሚኒስቴር ወረራ በፈጸሙባቸው ባላቸው አካባቢዎች ከ1000 በላይ የጤና ተቋማት በመዝረፍ ማውደማቸውን ዛሬ አስታወቀ። የጤና ሚኒስትር ዶክተር ሊያ ታደሰ በህወሓትና ግብረ አበሮቹ የጤና ተቋማት ላይ ከፍተኛ ዝርፊያ መፈጸሙን በመግለጥ የሕክምና ቁሳቁሶች መውደማቸውን ብሎም በርካታ ዜጎች ለከፋ ችግር መዳረጋቸውን የኢትዮጵያ ዜና አገልግሎት ገልጧል። ህወሓት በኃይል በያዛቸው አካባቢዎች በተለይም እናቶች የሚወልዱባቸውን፣ ህፃናት የሚታከሙባቸውን የጤና ተቋማት ማውደሙንም ሚኒስትሩ አክሎ መናገራቸው ተገልጧል። በህወሓት ከተያዙ የአማራና የአፋር ክልሎች የተለያዩ አካባቢዎች በተጨማሪ የጸጥታ ችግር ባለባቸው የቤንሻንጉል ጉሙዝና የኦሮሚያ ክልሎችም የጤና ተቋማት ላይ ከፍተኛ ጉዳት መድረሱን ሚኒስትሯ መጠቆማቸውን የአገር ውስጥ የመገናኛ አውታሮች ዘግቧል። ህወሓትና ተባባሪዎቹ አሁንም ድረስ በኃይል በያዟቸው አካባቢዎች በጤናና በሌሎች ሰብአዊ ጉዳዮች ላይ የደረሰው ጉዳት በዝርዝር አይታወቅም። ሆኖም በኃይል በተያዙ አካባቢዎች ነዋሪዎች በመድኃኒትና በምግብ እጦት ለከፍተኛ ጉዳት መዳረጋቸውን የሚወጡ አንዳንድ መረጃዎች ያመለክታሉ። በሰሜን ኢትዮጵያ እየተስፋፋ በመጣው ጦርነት ምክንያት አፋር ክልል ውስጥ የተፈናቃይ ተረጂዎች ቁጥር እየጨመረ መምጣቱን ባለስልጣናት አስታወቁም። ጦርነቱ ተስፋፍቶና ተባብሶ በቀጠለባቸው ባለፉት 3 ሳምንታት በአፋር የተፈናቃዮች ቁጥር ወደ 300 ሺህ ማሻቀቡንም ተናግሯል። የአፋር ክልል አደጋ ስጋት ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን ይህንኑ በተለይም ለዶቼ ቬሌ ገልጧል። ጦርነት ቀጠና ዞን 2 በራህሌ ያለ መጋሌ እንዲሁም ከዞን 4 ያለው ጀምሮ እዚህ በውዋ አውራ እንዲሁም ጭፍራ ዞን 1 ደግሞ አዳር እያሌ ወደ ዞን 5 ይሻገራል ታወና ተላላቅ ማለት። ስለዚህ በአጠቃላይ አሁን ያለን የተፈናቃይ ቁጥር ከ300 ሺህ በላይ ይደርሳል። በዚሁ ጦርነት የተፈናቀሉትን የተሻለ ደህንነት ወዳለበት አካባቢዎች እንዲጠጉ እየተሰራ መሆኑን አቶ መሐመድ ተናግሯል። ለተፈናቃዮች ለመድረስ መንግስትና የእርዳታ ተቋማት ድጋፍ እያደረጉ ቢሆንም በቂ እንዳልሆነ ግን አክሏል። እስከ ከሚሴ አዋሳኝ ወረዳዎች ከ1.3 ሚሊዮን የማያንስ ህዝብ የጦርነቱ ውጤት ገፈት ቀማሽ መሆኑንም ኃላፊው አስታውቋል። ይህ በእንዲህ እንዳለ በባቲ ካሳጊታ አርሚ 4 የተሰኘው የህወሓት ሰራዊት ላይ የመንግስት ኃይሎች ምሽግ ሰብረው የበላይነት መውሰዳቸውን የመንግስት ኮሚኒኬሽን አገልግሎት ትናንት ማምሻውን አሳውቋል። በዚህ ውጊያም 10 ሺዎች ተደምስሰው የጦር መሳሪያዎች እንዲሁም በመቶዎች የሚቆጠሩ የጠላት የተባለ ሰራዊት መማረክ መቻሉንም አስታውቋል። የኢትዮጵያ አየር ክልል ደህንነቱ የተጠበቀና አስተማማኝ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዛሬ አስታወቀ። የአዲስ አበባ ዓለም አቀፍ አውሮፕላን ጣቢያን ጨምሮ በኢትዮጵያ አየር ክልል የሚደረጉ በረራዎች አስተማማኝና ደህንነታቸው የተጠበቀ መሆኑን ባለስልጣን መስሪያ ቤቱ በድረገጹ ገልጧል። በመገናኛ አውታሮች የተጠቀሰውና ቀደም ሲል የወጣው መግለጫ መሰረተ ቢስና ከእውነት የራቀ ነው ብሏል። የውጭ የዜና አውታሮች በትናንትናው ዕለት የዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር በእንግሊዝኛ ምጻሩ ኤፍኤኤ ወደ አዲስ አበባ ስለሚደረጉ በረራዎች ለአውሮፕላን አብራሪዎች የሰጠው ማስጠንቀቂያን አሰራጭተው ነበር። ረቡዕ ዕለት የወጣው የአሜሪካ ማስጠንቀቂያ አውሮፕላኖች ላይ በቀጥታ አሊያም በተዘዋዋሪ ከምድር ለምድር ወይም ከምድር ወደ አየር ለሚተኮስ መሳሪያ ሊጋለጡ ይችላሉ ብሎ ነበር።
የኢትዮጵያ ሲቪል አቪዬሽን ዓለም አቀፍ ደረጃዎችን የያዙ የደህንነትና የጥበቃ መስፈርቶችን እንደሚከተል አስታውቋል። የበረራ ክልሎቹና የአውሮፕላን ማረፊያዎቹ ተጠቃሚ ደንበኞቹ ደህንነታቸውና ጥበቃቸውን ለማረጋገጥ አስፈላጊውን እርምጃ እንደሚወስድ በመጥቀስ አስተማማኝ መሆኑንም በጥብቅ ልናረጋግጥላችሁ እንሻለን ብሏል። በመግለጫው የአማራ ክልል ለጦርነቱ ከፍተኛ ወጪ እያወጣ በመሆኑ የፌዴራሉ መንግሥት ለክልሉ አስፈላጊውን የበጀት እገዛ እንዲያደርግለት ጠየቀ። አብዛኛውን የጦርነቱ ወጪ የሚሸፍነውን በክልሉ መሆኑ ተገልጧል። በዚህም የተነሳ በክልሉ የበጀት እጥረት ሊያጋጥም እንደሚችልና በክልል በጀት ሊገነቡ የታሰቡ አዳዲስ የልማት ሥራዎች እንደማይከናወንም ክልሉ አስታውቋል። በ2014 ዓ ም ሊጀምሩ ታስቦ የነበሩ አዳዲስ የካፒታል ፕሮጀክቶችና አስገዳጅነት የሌላቸው በክልሉ በጀት ሊሰሩ የታሰቡ አዳዲስ ፕሮጀክቶች ለጊዜው እንዲቆዩ መወሰኑን የአማራ ክልል ገንዘብና ኢኮኖሚ ትብብር ጽሕፈት ቤት ኃላፊ ዶክተር ጥላሁን መሐሪ ዛሬ ለዶቼ ቬሌ ተናግሯል። የክልሉ መንግስት ከሚያደርገው ጥረት አንፃር የፌዴራል መንግስትም እዚህ ላይ እገዛ እንዲያደርግልን ጥያቄ አቅርበናል። ከዚህ በፊትም አሁንም እናቀርባለን። ምክንያቱም ጠላት በመውረሩ ብዙ ኪሳራዎች፣ ሰብአዊም ቁሳዊም ጉዳቶች ደርሰዋል። ይህንን ሊያካክስ የሚችል ነገር የፌዴራል መንግስት ማድረግ አለበት ብለን እየጠየቅን ያለ ነው። ኢቭን አሁን ጦርነቱ ሲካሄድ ብዙውን ወጪ በክልል በኩል ነው እየተሸፈነ ያለው። ጦርነቱ በክልሉ በጀት ላይ ከፍተኛ በርድን አሳድሯል። የአማራ ክልል ምክር ቤት በቅርቡ ለአማራ ክልል የካፒታል ማስፈጸሚያና ለመደበኛ ወጪዎች ከ80 ቢሊዮን ብር ማጽደቁን አሳውቆ ነበር። ከዚህ በጀት ውስጥ 34 ቢሊዮን ብር ከክልሉ ገቢ የሚሰበሰብ ሲሆን 200 ሚሊዮን ብር ደግሞ ከውጭ ረጂ ድርጅቶች በእርዳታ ይሰጣል ተብሎም የታሰበ ነው። ጦርነቱ ከፍተኛ ሰብአዊ ቀውስ የፈጠረ ሲሆን ከ1 ሚሊዮን በላይ ሰዎች እንዲፈናቀሉ አድርጓል። 6 ሚሊዮን ያሉ ደግሞ ህወሓት በተቆጣጠራቸው አካባቢዎች በችግር ላይ እንደሚገኙ መንግሥት አስታውቋል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ዲደብልዩ ሬዲዮ የዓለም ዜና ነው። የተባበሩት መንግስታት ድርጅት በሶማሊያ የድርቅ ሁኔታው በከፍተኛ ፍጥነት እየተባባሰ መሆኑን አስጠነቀቀ። በዚህም የተነሳ ሶማሊያ ውስጥ 2.3 ሚሊዮን ሰዎች የውሃና የምግብ እጥረት ሊገጥማቸው እንደሚችል ዓለም አቀፍ ድርጅቱ ገልጧል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ በድርቁ የተነሳ ወደ 100 ሺህ የሚጠጉ ሰዎች ከቀያቸው መፈናቀላቸውን አስታውቋል። ኦስትሪያ በመላ ሀገሪቱ የጸረ ኮሮና ክትባት አስገዳጅነትን በመደንገግ የመጀመሪያዋ ሀገር ሆነች። እንደ ጎረቤት ጀርመን የኮሮና ተዋሲ በከፍተኛ ሁኔታ የተሰራጨባት ኦስትሪያ ከፊታችን ሰኞ ጀምሮ ደግሞ ሀገር አቀፍ የእንቅስቃሴ ገደብ እንዲተገበር አውጃለች። በዚሁ ሳምንት ተመሳሳይ ባልተከተቡት ላይ ብቻ ተጥሎ ነበር ገደቡ። ኦስትሪያ ውስጥ ባለፉት 7 ቀናት የተመዘገቡ መረጃዎች እንደሚያመለክቱት ከእያንዳንዱ 100 ሺህ ሰው 1 ሺህ ያህሉ በኮሮና እየተጠቃ ነው። 5ኛ፣ 6ኛ አሊያም ከዚያ በላይ የኮሮና ወረርሽኝን ማስተናገድ አንሻም ያሉት የአገሪቱ መራሄ መንግሥት አሌክሳንደር ሻለንቤርግ ስለ ክትባቱ አስገዳጅነትም ዛሬ በሰጡት ጋዜጣዊ መግለጫቸው ተናግሯል። አሁን ውሳኔ ላይ የተደረሰበት በሀገር አቀፍ ደረጃ የክትባት አስገዳጅነት እንደሚኖር ነው። ይህ ከሚቀጥለው ጥር 24 ቀን 2014 ዓ.ም ጀምሮ ተግባራዊ ይሆናል። በዚህ አዋጅ የጸረ ኮሮና ክትባትን አስገዳጅ በማድረግ አውስትሪያ ከአውሮፓ ሀገራት የመጀመሪያዋ ሆናለች። በዚሁ ሳምንት መጀመሪያ ላይ ዕድሜያቸው ከ5 እስከ 11 ድረስ ያሉ ሕፃናትን መከተብ በመጀመርም የኦስትሪያ መዲና ቪየና ከአውሮፓ ቀዳሚ ሀገር መሆኗን አሳይታለች። ከፊታችን ሰኞ ይጀምራል የተባለው የእንቅስቃሴ ገደብ ቢበዛ ለ20 ቀናት የሚቆይ ነው። ከ10 ቀናት በኋላ ሁኔታው ተገምግሞ ገደቡ ለተከተቡት ብቻ የሚነሳ መሆኑም ተገልጧል። ኦስትሪያ ውስጥ ገደቡ በሚጣልባቸው ቀናት ማንኛውም ሰው ለስራና እንደ ምግብ አሊያም መድኃኒት አስፈላጊ የሆኑ ጉዳዮችን ለመግዛት ካልሆነ በስተቀር ከመኖሪያ ቤቱ መውጣት አይችልም። ይህን በሚተላለፍ ላይም ቅጣት ይኖራል ተብሏል። መዋዕለ ሕፃናትና ትምህርት ቤቶች ክፍት ሆነው ቢቆዩም ወላጆች በተቻለ መጠን ልጆቻቸውን ቤታቸው እንዲያቆዩ ተመክሯል። 8.99 ሚሊዮን ነዋሪ ባላት ኦስትሪያ 4ኛ ዙር የኮሮና ወረርሽኝ ተቀስቅሷል። ለወረርሽኙ መስፋፋትም የአገሪቱ መራሄ መንግሥት ያልተከተቡ ሰዎችን ተጠያቂ አድርጓል።
ከኦስትሪያ ባሻገር ጀርመንም አዲስ የኮሮና ደንብ አውጥታለች። የኮሮና ተዋሲ በከፍተኛ ፍጥነት በተሰራጨባት ጀርመን የወጣው አዲሱ ደንብ በስራና በህዝባዊ መገናኛ ስፍራዎች ለመገኘት መከተብ፣ ተመርምሮ ከተዋሲው ነፃ መሆን አሊያም ከተዋሲው ስለማገገም ማረጋገጫ ማሳየት ማለትም ድራይጌ ያስፈልጋል ተብሏል። ከፊታችን ረቡዕ አንስቶ በመላው ጀርመን መስሪያ ቤቶች ውስጥ ለመግባት ከሶስቱ አንዱ ያስፈልጋል ተብሏል። ያልተከተቡ ሰዎች በራሳቸው ወጪ ምርመራ ማድረግ ይገባቸዋል። ከዚያም ባሻገር የአፍና አፍንጫ መሸፈኛ ማድረግ ግዴታ ሲሆን ከሰዎች ጋር ያለው ግንኙነትም ይወሰናል ተብሏል። በጀርመን አገር ተወዳጅ የሆነው የገና ሰሞን ገበያ ባየርን በተባለው ግዛት ሙሉ ለሙሉ መሰረዙም ተገልጧል። ይህ ዶቼ ቬሌ ሬዲዮ ነው። ዜናውን ለማጠናቀቅ አርስተ ዜናውን እናሰማለን። ህወሓት እና ተባባሪዎቹ ጤና ሚኒስቴር ወረራ በፈጸሙባቸው ባላቸው አካባቢዎች ከ1000 በላይ የጤና ተቋማት በመዝረፍ ማውደማቸውን ዛሬ አስታወቀም። የኢትዮጵያ አየር ክልል ደህንነቱ የተጠበቀና አስተማማኝ መሆኑን የኢትዮጵያ ሲቪል አቪዬሽን ባለሥልጣን ዛሬ አስታወቀም። በሰሜን ኢትዮጵያ እየተስፋፋ በመጣው ጦርነት ምክንያት አፋር ክልል ውስጥ የተፈናቃይ ተረጂዎች ቁጥር ወደ 300 ሺህ ማሻቀቡ ተገለጠ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።